የዴዚ ታምራት እናት ድንገተኛ ህልፈትና ከሞቷ ጀርባ ያሉ ያልተሰሙ ሚስጥሮችም። እናት ልጄን አፈቀችኝ እንዳለች እናትና ልጅ ሳይታረቁ የይቅርታ ቃል ሳይለዋወጡ እናት በድንገት ከዚህ ዓለም በሞት መለየቷ ተሰምቷል። ጤና ይስጥልን የምንወዳችሁ በቲክቶክ መንደር በተሰባበረ አማርኛዋ ብዙዎች የሚወዷት ገና በለጋ ዕድሜዋ ከካሜራ ጋር ንግግር የጀመረችው የአሁኗ ወጣት ድምጻዊትና ቲክታከር የዴዚ ታምራት እናት ድንገተኛ ህልፈት ብዙዎችን ያስደነገጠ ሲሆን ዴዚ ከእናቷ ጋር የነበራት አለመግባባትና በመጨረሻም ሳይታረቁ በሞት መለያየታቸው በማህበራዊ ሚዲያው መነጋገሪያ ጉዳይ ሆኗል። ለመሆኑ የዴዚና የእናቷ የግጭታቸው ምክንያት ምንድነው? በማህበራዊ ሚዲያስ ጉዳዩ ለምን መነጋገሪያ ሆነ? የቲክታከሯ አዲስ ጮኛዋና የሟች እናቷ አለመግባባት አሳዛኙን መጨረሻና ዝርዝሩን በዚህ ቪዲዮ አጠናቅረንላችኋል፣ ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁም። በማህበራዊ ሚዲያው የወጣቷ ድምጻዊትና ቲክታከር ዴዚ ታምራት እናት ድንገተኛ ህልፈት ብዙዎችን አስደንግጧል። ዴዚ ባሏት የሙዚቃ ስራዎቿና ወደ ሶሻል ሚዲያው ዓለም ስትቀላቀል በነበራት አስቂኝ አማርኛ ቅላጼ የብዙዎችን ትኩረት መማረክ የቻለች ተወዳጅ ወጣት ናት። ሆኖም ከእናቷ ጋር የነበራት አለመግባባትና በመጨረሻም እናትና ልጅ ሆድና ጀርባ እንደሆኑ የእናቷ ህልፈት መሰማቱ ልብ ሰባሪና አሳዛኝ ከመሆኑም በላይ ሰሞነኛ መነጋገሪያ ጉዳይ ሆኗል። ዴዚና እናቷ ለወትሮ ከመቀራረባቸውና ከመዋደዳቸው የተነሳ እናት ለሴት ልጇ ከምንም በላይ እንደምትሳሳ ለትዳር እንኳን ልጇን አሳልፋ ለመስጠት በስስትና በከፍተኛ ስጋት እንደሆነና እናቶች ሴት ሆነው ሴትነትን የህይወቱ ውጣ ውረድ ስለሚያውቁ የዘወትር ዱዓና ጸሎታቸው ሴት ልጅን አደራ የሚል እንደሆነ የሚታወቅ ነው። የዴዚም እናት ልክ እንዲሁ ለልጇ ወደፊት ህይወት የምትጨነቅላት እናት ነበረች። ታዲያ ዴዚ በድንገት በቲክቶክ መንደር አሞራው አሌክስ ከተባለ ወጣት ጋር የፍቅር ግንኙነት ጀምራለች። እናትየው ግን ልጄ ገና አንድ ፍሬ ናት